ክብር ለጌታ ይሁን። ቅዱሳን እንደምን አላችሁ? እግዚአብሔር አምላክ ይባርካችሁ። እግዚአብሔር ደግሞ ዛሬ በእንደዚህ አይነት ነገር ወደ እናንተ መጥቻለሁኝ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በብዙ ሕይወቴን የለወጠውና እግዚአብሔር ደግሞ ያስተማረኝን የእግዚአብሔር ቃል ላስተምራችሁ ዛሬ በዚህ ቦታ ላይ መጥቻለሁ። በእውነት ይሄ ቃል ሕይወታችሁን እንደሚለውጥ አምናለሁ። ዘመናችሁን እንደሚቀይር አምናለሁ። እግዚአብሔር አምላክ ብዙ ያስተማረኝ ደግሞ ሕይወቴን የለወጠው ነገር ስለሆነ ዛሬ በዚህ ነገር እግዚአብሔር አምላክ እንደሚነካቸው አምናለሁ። በእውነት ነው የምነግራችሁ። ላይፋችሁ እንደሚቀየር አምናለሁ። ለቃሉ ግን ልባችሁ እንድትከፍቱ በእግዚአብሔር ፊት መጀመሪያ ነግራችኋል። ለቃሉ ልባችሁን ክፈቱ። ምክንያቱም የእግዚአብሔር ቃል ሲመጣ ነገራችን እንደነበረ መቀጠል አይችልም። የእግዚአብሔር ቃል ሲመጣ ነገራችሁ ተርናውት ነው የሚያደርግ፣ ካለበት ቦታ መቀየር ይችላል። ስለዚህ እነግራችኋለሁ ዛሬ እግዚአብሔር አምላክ በእውነት ነው እነግራችሁ ያስተማረኝን እውነት በዚህ በተከታታይ ቀን ያስተምራችሁ እግዚአብሔር ልቤን ስለሞላው በዚህ መልክ መጥቻለሁ። ይህንን ደግሞ ቻናል ያልተቀላቀላችሁ ሰዎች ሰብስክራይብ በማድረግ ይህንን አገልግሎት ደግፉ። ክብር ለኢየሱስ ይሁን። ስለ ሞገስ ነው ዛሬ ማስተምራችሁ። ሞገስ የሞገስ አብሮነት በሚል ይህንን ቃል ከእናንተ ጋር ሼር አደርጋለሁ። ከዛ በፊት 2 ደቂቃ እንድንጸልይ እፈልጋለሁ። እግዚአብሔር ሆይ እናመሰግንሃለን። ክብር ለአንተ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም አንተ ትልቅ አምላክን ለዘላለም ተባረክ። ጌታ ሆይ በኢየሱስ ክርስቶስ ስም ቃሉን ላከ፣ ፈወሳችሁ፣ ከመከራም ስጋት አዳናችሁ ተብሎ እንደተጻፈ ይህን ቃል ጌታ ሆይ በኢየሱስ ስም በሚሰሙት ሁሉ ፊት ሞገስ እንድታለብሱ፣ በኢየሱስ ስም በሚሰሙት ሁሉ ፊት ስጋ እንድታለብሱ ጸልያለሁ። ጌታ ሆይ በኢየሱስ ስም ስለሰማን እናመሰግናለን። በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ሞገስ ዛሬ ስለ ሞገስ ላስተምራችሁ ነው፣ ወይም ደግሞ እግዚአብሔር አምላክ የገለጸልኝ እውነት እንድነግራችሁ ፈልጋለሁ። በመጀመሪያ ሞገስ ማለት ምን ማለት ነው የሚለውን ስናይ ሞገስ ማለት ተቀባይነትን ማግኘት፣ እግዚአብሔር ለናንተ ሲያደላላችሁ፣ እግዚአብሔር ለናንተ በአሸናፊነትና በመቅደም ሕይወት ውስጥ ሊያስገባችሁ ሲፈልግ እግዚአብሔር አምላክ በሞገስ በእናንተ ሕይወት ላይ ይገለጣል። ሞገስ ማለት በሚጠሏችሁ ሰው ፊት ሳይቀር እግዚአብሔር አምላክ ተቀባይነትን እንድታገኙ ያደርጋቸዋል። ሞገስ በእናንተ ላይ ሲመጣ የማታውቁት መለኮታዊ ምስጢር በእናንተ ነገር ላይ መገለጥ ይጀምራል። ስለዚህ ወገኖች ይነግራቸዋል፣ ሞገስ በሕይወታችሁ ላይ ሲመጣ ማለት ነው መቅደም ትቀድማላችሁ፣ ከውድድር ነጻ ትወጣላችሁ። ስለዚህ ሞገስ ምን ያህል መንፈሳዊ ሕይወት ላይ ምስጢር እንደሆነ ነግራቸዋል። የእግዚአብሔር ሞገስ ሞገስ ማለት የእግዚአብሔር አብሮነት ማለት ነው። ሞገስ ማለት መወደድን የሚሰጣችሁ ማለት ነው። ማንም ሰው ሊጠላችሁ አይችልም። በጌታ በኢየሱስ ክርስቶስ እናገራለሁ፣ የእግዚአብሔር ሞገስ በሕይወታችሁ ላይ ይምጣ። ሞገስ ቀዳሚ ያደርጋችኋል። ሞገስ ከሚጠፋ ነገር ያስመለጣችኋል። ሞገስ ማንም ሰው ላይቀበላችሁ አይችልም። የእግዚአብሔር ሞገስ ከእናንተ ጋር ሲሆን ማንም ሰው ላይቀበላችሁ አይችልም። ስለዚህ አንዳንድ ጊዜ በልፋት ሕይወት ውስጥ ያላችሁ ሰዎች ለፍታችሁ ውጤቱ የማይሆን ነገር የመጣባችሁ ሰዎች አላችሁ። ዛሬ በኢየሱስ ክርስቶስ ስለ ሞገስ እግዚአብሔር በቃሉ ምስጢር ያስተምረናል። መጽሐፍ ቅዱስ ሲናገር በማን ፊት ነው ሞገስ ልናገኝ የምንችለው? የሚገርመው ነገር የመጀመሪያው በእግዚአብሔር ፊት ሞገስ ማግኘት አለበት። ሰው በመጀመሪያ በእግዚአብሔር ፊት ሞገስ ማግኘት አለበት። የሚገርማችሁ ዘፍጥረት 6 ላይ እንደሚናገረው እንደዚህ ነው። ይሄ እንግዲህ ክፍል ዘፍጥረት 6 ላይ የሚናገረው ክፍል እግዚአብሔር ምድርን በውሃ ሊያጠፋ የወሰነበትና ደግሞ በውሃ ያጠፋበት ምዕራፍ እስከ ምዕራፍ 7 ድረስ ማለት ነው። በዚህ ግን ምድር በፊቱ ተበላሽታ እግዚአብሔር ምድርን ሊያጠፋ ሲል በዛት ምድር ውስጥ ግን በእግዚአብሔር ፊት ሞገስ ያገኘ አንድ ሰው ነበረ። መጽሐፍ ቅዱስ የሚናገረው እንደዚህ ነው። ስሙት። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁሉ ፈጽሞ ክፉ እንደሆነ አየ ይላል። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር የፈጠሩትን ሰው ከምድር ላይ ያጠፋል፣ ከሰው እስከ እንስሳ ከምድር አጠፋል፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፎች ድረስ ስለፈጠርኳቸው ተጸጽቻለሁ አለ። እንግዲህ አስቡ፣ የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱ ሁል ጊዜ ፍጹም ክፉ እንደሆነ አየ ይላል። አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸትኳል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ።
ሰው ከምድር ላይ አጠፋለሁ። ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፎች ድረስ ስለፈጠርኳቸው ተጸጽቻለሁ። እግዚአብሔር ምድርን ለማጥፋት የወሰነበት፣ እግዚአብሔር የሰውን ዕድሜ 120 ያደረገበት፣ እግዚአብሔር አምላክ ምድር በፊቱ ተበላሸቻል። የሰው ሐሳብ ገና ከትንሽነቱ ጀምሮ የክፋት የሞላበትና ሐሳቡ ምኞቱ የተበላሸ እንደሆነ አየ፣ ተመለከተ ይላል። ከዛ እግዚአብሔር ምድሪቱን ለማጥፋት ወሰነ። ለማጥፋት ደግሞ የወሰነው በውሃ ነው። ምድሪቱን ለማጥፋት ወሰነ። ምድርን ብቻ ሳይሆን በምድሪቷ ላይ ያሉትን ሰዎች ከሰው እስከ እንስሳ እስከ ተንቀሳቃሽ በምድር ላይ በደረታቸው እስከሚሳቡ ድረስ ነው። ያ ብቻ ነው። በሰማያት ላይ ያሉትን ወፎች ለማጥፋት እግዚአብሔር ወሰነ ይላል። በዚህ ሁሉ ውስጥ ግን ኖህ በእግዚአብሔር ፊት ሞገስን አገኘ ይላል። የሚገርም ነው። ኖህ በእግዚአብሔር ፊት ሞገስን አገኘ። በሚጠፋው ዓለም ውስጥ እግዚአብሔር ሊያጠፋ በወሰነበት ዓለም ውስጥ እግዚአብሔር ምድሪቱን በውሃ ሊያጠፋ በወሰነበት ዓለም ውስጥ አንድ ጻድቅ ሰው ኖህ ተገኘ። ኖህ በእግዚአብሔር ፊት ሞገስን አገኘ ይልና ምዕራፍ 6 ምዕራፍ 7 ስታነቡት እግዚአብሔር ምድሪቷን በምድሪቷ ውስጥ ያሉትን ተንቀሳቃሾች በሰማይ ያሉትን አዋፎች፣ ወፎች ሁሉ አጠፋቸው ይላል። በዚህ ጥፋት ውስጥ ግን አንድ ኖህ በእግዚአብሔር ፊት ሞገስን አገኘ። ኢየሱስ ክርስቶስ ጌታ ነው። እኔ ልባርካችሁ። በእውነት ሰው በሚጠፋ ነገር ውስጥ በኢየሱስም እግዚአብሔር ፊት ሞገስ ከማግኘታችሁ የተነሳ ጥፋት አያገኛችሁ። ሞገስ ህዝብ ሁሉ እየጠፋ አስባችሁ። አሁን እዛ ምድር ላይ ማን አለ ብላችሁ ታስቡ። እዛ ምድር ላይ እንግዲህ የነበሩ ሰዎች በጣም ታላላቅ ሰዎች ሊኖሩ ይችላሉ፣ ባለሀብቶች ሊኖሩ ይችላሉ፣ ባለስልጣን ሊኖሩ ይችላሉ፣ የተፈሩ ሰዎች ሊኖሩ ይችላሉ፣ ወንዶች፣ ሴቶች ይኖራሉ፣ ባለሀብቶች ሊኖሩ ይችላሉ፣ ባለዝና ያላቸው ሰዎች ሊኖሩ ይችላሉ፣ ስልጣን ያላቸው ሰዎች ሊኖሩ ይችላሉ። ነገር ግን እነኚህ ሁሉ ጠፉ። ነገር ግን እግዚአብሔር ኖን እግዚአብሔር አተረፈው። እሱም ብቻ ከነ ቤተሰቡ ኖን እግዚአብሔር አተረፈው። ኖ በምን የተረፈው? በሞገስ ነው የተረፈው። እኔም ዛሬ ጸልይላችኋል፣ ነገራችሁ በሞገስ ያምልጥ። በእግዚአብሔር ፊት ሞገስ ያጣችሁ ሰዎች፣ በእውነት ጸሎቶቻችሁ ያልተመለሰ ሰዎች፣ ነገራችሁ ያልተመለሰ ሰዎች አላችሁ። በእውነት ይሄ ቃል በኢየሱስም ቤታችሁ ላይ ሥጋ ይልበስ። ኖ ግን በእግዚአብሔር ፊት ሞገስን አገኘ። አይገርም? ከሚጠፋ ዓለም ውስጥ እግዚአብሔር ምድሪቱን ሊያጠፋ የወሰነበት ታይም፣ በእግዚአብሔር ፊት ሰው በመፍጠሩ እግዚአብሔር የተጸጸተበት ጊዜ፣ እግዚአብሔር ያዘነበት ጊዜ፣ የሰውን ዕድሜ 120 ያደረገበት ጊዜ፣ እግዚአብሔር ምድሪቷን ለማጥፋት በወሰነበት ዓለም ውስጥ አንድ ሰው ግን ተገኘ። ያም በእግዚአብሔር ፊት ሞገስን አገኘ። ምን አይነት ምትሃት እንደሆነ ልነግራችሁ አልችልም። ኖ በእግዚአብሔር ፊት ያገኘው፣ በእግዚአብሔር ፊት ከጥፋቷ ያመለጠው በእግዚአብሔር ፊት ሞገስ አግኝቶ ነው። እኔ ዛሬ ልባርካችሁ በጌታ በኢየሱስ ክርስቶስ ነገራችሁ ያምልጥ። ነገራችሁ በእግዚአብሔር ፊት ሞገስ ያገኝ። ሞገስ ያጣችሁ ሰዎች፣ ከእግዚአብሔር ዘንድ መልስ ያጣችሁ ሰዎች፣ ጸሎታችሁ ያልተመለሰ ወንድና ሴት ልጆች፣ የአባቴ ብሩካን በሩቅና በቅርብ ያላችሁ ሰዎች ስሙኝ። ዛሬ በናዝሬቱ በኢየሱስ ክርስቶስ በእግዚአብሔር ሞገስ ነገራችሁ ያምልጥ። በእግዚአብሔር ሞገስ ነገርሽ ያምልጥ። በእግዚአብሔር ሞገስ ትዳራችሁ ያምልጥ። በእግዚአብሔር ፊት ሞገስን አግኙ። ዘፍጥረት ምዕራፍ 18 ላይ አንድ ሰው ልጨምርና ልጸልይላችሁ። ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የሚመጡ እነዛ የእግዚአብሔር መልእክተኞች ምዕራፍ 18 ስታነቡት እንደዚህ ነው የሚገርሙት። እንደዚህ ይላል፣ ስሙ። አብርሃም በቅጥር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጸለት። ዓይኑንም አነሳና እነሆ ሦስት ሰዎች በፊት ቆሙ አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንደዚህም አለ፣ አቤቱ በፊት ሞገስን አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ። በፊት ሞገስን አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ። ከዛ እነኝህ ሰዎች በአብርሃም ቤት ገቡ። አብርሃም ያዘጋጀውን በሉ፣ ጠጡ። ከዛ እንደዚያ ነው። ሚስት ሳራ ወዴት አለች አሉት። ሚስት ሳራ ወዴት አለች አሉት። ከዚያ ሳራ ውስጥ ነበረች። እንደዚህ አሉት፣ የዛሬ ዓመት እንደ ዛሬ ጊዜ ተመልሰን እንመጣል፣ ሚስት ሳራ ወንድ ልጅን ታገኛለች አሉት። የ25 ዓመት ጥያቄ በአብርሃም ቤት ተንከባለለ። አብርሃም እንደዚህ ነው፣ በፊታችሁ ሞገስን አግኝቼ ቢሆን ባሪያን አትለፏል። እኔ ልጸልይላችሁ ዛሬ ቤታችሁ ያለ ጥያቄ አለ፣ አልንቀሳቀስ ያለ ነገር አላችሁ፣ አልሄድ ያለ ነገር ካፓራሺ ካራባዲ ያለ ቦስ አልሄድ ያለ ነገር አላችሁ። በእውነት ስሙ፣ የሰራዊት ጌታ እግዚአብሔር ነገራችሁን በሞገስ ያንቀሳቅስላችሁ።
እኔ በኢየሱስ ይሄን የትንቢት ቃል ለኔ ይወስዳል። ምክንያቱም በእግዚአብሔር ፊት ጸልያችሁ መልስ ያጣችሁት ነገር በእናንተ ላይ ጥያቄው የተቀመጠ ነገር አለ። እግዚአብሔር አብርሃም በፊታቸው ሞገስን አግኝቼ እንደሆነ ባሪያን አተረፈዋል። በእውነት እነግራችኋለሁ ይሄ በእግዚአብሔር ፊት ሞገስ ሊሰጣችሁ የሚችል በእግዚአብሔር ፊት ጸሎታችሁን እጃችሁ ሊያስገባ የሚችል የ10 የ15 የ20 የ22 ዓመት ጥያቄ ቤታችሁ ካለ ዛሬ በኢየሱስ እንደ እግዚአብሔር ሰው አውጃለሁ። እንደ እግዚአብሔር ሰው እንደ አገልጋይ አውጃለሁ። በኢየሱስ ክርስቶስ ስምና ስልጣን በእግዚአብሔር ፊት ሞገስ አግኙ። በእግዚአብሔር ፊት ነገራችሁ ሞገስ ያግኝ። በእግዚአብሔር ፊት ከሚጠፋ ዓለም አምልጡ። በእግዚአብሔር ፊት ሞገስን አግኙ። ዛሬ እናገራለሁ። አንድ ሰው ኢትዮጵያና ኤርትራን ስሙኝ። በተለያየ ዓለም ላይ ሆናችሁ የምትሰሙኝ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም ለእናንተ መልእክት አለኝ። ኖ ግን በእግዚአብሔር ፊት ሞገስ እንዳገኝ ዛሬ ኖ የለም። አንተ አለ፣ እኔ አለሁ፣ አንቺ አለሽ፣ እናንተ አላችሁ የምትሰሙኝ በጌታ በኢየሱስ ክርስቶስ ስምና ስልጣን በእግዚአብሔር ፊት እግዚአብሔር ሞገስ ይስጣችሁ። በፊቱ ሞገስ ተቀበሉ። በፊቱ ሞገስ ተቀበሉ። በእግዚአብሔር ፊት ሞገስ ያገኙ ሰዎች በጣም በመጽሐፍ ቅዱስ ታጥናችሁ 4 ዓመት ኢየሱስ ክርስቶስ በእግዚአብሔርና በሰው ፊት ሞገስን አገኘ። ሳሙኤል በእግዚአብሔርና በሰው ፊት ሞገስን አገኘ። ታውቃላችሁ አለካ በእግዚአብሔር ፊት ሞገስ ማግኘት አለባችሁ። በእግዚአብሔር ፊት ሞገስ ታገኙ ነገራችሁ የቆመ ነገር ማምለጥ ይጀምራል። ጸሎታችሁ ይመለሳል። እኔ ዛሬ ጸልይላችኋል በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ይህን ድምፅ የምትሰሙ ወንድና ሴት ልጆች ባላችሁበት ስፍራ ላይ ነገር አልሳካላችሁ ጸሎታችሁ የዘገየባችሁ ሰዎች እጃችሁ ጸልያችሁ እጅ አልገባ ያላችሁ ነገር ቤታችሁ ውስጥ ካፓራባዲ ያላቦስ ጥያቄውን የተቀመጠ ነገር አለ። እኔ ግን ዛሬ ለእናንተ መልእክት አለ። በጌታ በኢየሱስ ክርስቶስ ስምና ስልጣን ነው በእግዚአብሔር ፊት ሞገስ እንዳገኝም በኢየሱስም ዛሬ ያንተ ተራ ነው። ዛሬ አንቺ ተራ ነው። አሜን ብለሽ ሰጂ በኢየሱስም ዛሬ ያንተ ተራ ነው። በጌታ በኢየሱስ ክርስቶስ ነገር በሞገስ ያምልጥ። ነገር ከጥፋት ያምልጥ። ነገራችሁ ከጥፋት ያምልጥ። በእግዚአብሔር ፊት ሞገስ ከማግኘቱ የተነሳ ያንተ ትዳር፣ ያንተ ቤት፣ ያንተ ስራ፣ ያንቺ ህይወት በኢየሱስ ክርስቶስ በሞገስ እንዲያመልጥ ጸለይኩኝ። ዛሬ ይህን ድምፅ የሰማችሁ ሁሉ ወንድና ሴት ልጆች በእውነት ነገር በኢየሱስ ክርስቶስ ስምና ስልጣን በጆሮአችሁ የምትሰሙት በእጃችሁ የምትዳስሱት እግዚአብሔር ነገርን ያደርግላችሁ። በኢየሱስ ስም በቤታችሁ ላይ የእግዚአብሔር ፊት ሞገስ የምታገኙበት ጊዜ ወቅት እንዲሆንላችሁ ጸለይኩ። በኢየሱስ ስም ተባርካችኋል ወገኖቼ። ይህን የሞገስ ትምህርት እቀጥላለሁ። ዛሬ በእግዚአብሔር ፊት ሞገስ ስለማግኘት ነው እያወራን ያለነው። የሚገርመው የሚቀጥለው በማን ፊት ሞገስ እንዳለባችሁ በማን ፊት ሞገስ ማግኘት እንዳለባችሁ ይህን ትምህርት እቀጥላለሁ። በእውነት ትባረካላችሁ። እግዚአብሔር ተናግሮኛል። ሕይወቴን ሽፍት ያደረገው ትምህርት ነው። እነግራችኋለሁ። እግዚአብሔር አምላክ በዚህ ትምህርት ብዙዎቻችሁን ለዘመናት ጥያቄ ሆኖባችሁ የተቀመጡ ጥያቄዎቻችሁን መልስ የሚያገኙበት ወቅት ነው። በጌታ በኢየሱስ ክርስቶስም ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ሼር በማድረግ አብራችሁን እንድትቆሙ አገልግሎታችን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ይባርካችሁ። የሚቀጥለው በማን ፊት ሞገስ እንዳለባችሁ እንማራለን። በኢየሱስ ክርስቶስም ተባርካችኋል። ተባረኩ።